ሰላም ጤና ይስጥልን። ይሄው ሚዲያ ነው። የሰሞንኛ ጥብስ የሆኑ ዜናዎች ጥንቅር በዝርዝር የሚቀርብበት የናንተው ይሄው ሚዲያ። በባለፈው እንግዲህ የመካከለኛው ምስራቅ ወደ ፍርስራሽ ይቀየራል ተብሎ ሲፈራና ሲቸር የነበረው ጦርነት በርዷል። እንግዲህ ይህንን ተከትሎ አሁን ላይ ምን ላይ ናቸው? ምን እያሰቡ ነው? ወዴትስ ሊያመሩ ይችላሉ? የሚሉ በጉጉት እየተጠበቀ ነው። ኢራን በአሜሪካ ከደረሰባት የቦምብ ጥቃት በፊት ዩራኒየሟን ታንቀሳቅስ አታንቀሳቅስ በውል የታወቀ ምንም መረጃ የለም ሲሉ የአሜሪካ መከላከያ ሰራዊት ኃላፊ ፒት ሄግስሃውስ ተናግረዋል። ሌላው ደግሞ ከወደ ጋዛም የተሰማ አሳዛኝ ዜና አለ። ይህም እስራኤል ባለፉት 24 ሰዓት ውስጥ ጋዛ ላይ ባደረገችው ማለት የሁማኒቴሪያን ኤሪያዎች አካባቢ ላይ ባደረገችው ጥቃት ከ72 ሰዎች በላይ ህይወታቸው አልፏል።